ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦች በሙሉ እንዴት ናችሁ? ደህና ናችሁ? የሰላምታችሁ ይብዛልኝ። ሙስሊም ቤተሰቦች በሙሉ ደግሞ ኢድ ሙባረክ ብያለሁ። እንኳን አደረሳችሁ ለኢድ። እንግዲህ ያው ኢድ ካለፈ በኋላ ነው በነገራችን ላይ ዛሬ ነው። ምክንያቱም ትናንት አልተመቸኝም እውነት ለመናገር በጣም ኃይለኛ ጥግረራ ላይ ነበርን ማለት ነው። ያው እንግዲህ ታውቁታላችሁ። በጣም ደግሞ አሁን ላይ ያው አልወጡም ቤት ስለነበረ ያው በጣም ብዙ እንግዳ ነበረ፣ ብዙ ስራ ነበረ እና አልተመቸኝም ማለት ነው። እና ዛሬ ደግሞ ኢድ ሙባረክ ብያችኋለሁ። ዛሬም በዓል ነው እና ባላችሁበት ሰላምታችሁ ይብዛልኝ። ሙስሊምም ክርስቲያንም ወገኖች በሙሉ እንዴት ናችሁ? ደህና ናችሁ ብያለሁ ውድ ቤተሰቦች። እና ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። ላይክ እያደረጋችሁ ሁላችንም አብረን እየተጋገዝን እንደግላለሁኝ። እና ሮመዳን እናንተ ጋር እንዴት አሳለፋችሁት? የሲሌዲስ እንዴት ነበረ? እኔን ነበረ እናንተ ጋር ያው ከብዳነኝ እውነት ነው። እርግጥ ያው ከበድ ሌላ ነኝ። ምክንያቱም ያው ታውቃላችሁ በጣም የበዛም ያው ቤተሰብበት ከሆነ ደግሞ የበለጠ በጣም አድካሚ ነው። እና ሮመዳን ደስ ሲል ነበረ። ያው ስራው አድካሚ ነው፣ ግን ደግሞ ድባቡ ምናምን ነገር ብቻ ደስ ሲል ነበረ። እግዚአብሔር ይመስገን ትላላችሁ። እግዚአብሔር ይመስገን። እንግዲህ ደግሞ እኛንም ጾም ደግሞ እግዚአብሔር በሰላም እንዳስጀመረን በሰላም ያስጨርሰን። መልካም የጾም ጊዜ ይሁንላችሁ ብያለሁ። ክርስቲያን ወገኖች በሙሉ ደግሞ እና መልካም ጾም፣ ሙስሊሞች ደግሞ መልካም በዓል ብያችኋለሁ የኔ ውዶች። ባላችሁበት ሰላምታችሁ ይብዛልኝ። እና ላይክ፣ ሼር፣ ሰብስክራይብ በማድረግ አብረን እንደግ፣ አብረን እንተጋገዝላለሁ። እና እንዴት ነበረ? እንዴት ይዟችኋል? ድካሙ ምናምን ነገር አሁን ደግሞ ከድካም ወጣ ትሉበት ጊዜ ነው ማለት ነው። ከድካም ወጣ ብላችሁ ትንሽ ደግሞ ያው እንትን ትላላችሁ ማለት ነው። እና በሰላም ደግሞ ስላልጨረሳችሁ በጣም ደስ ብሎኛል እላችኋለሁ። እና እንግዲህ ይህንን ይመስላል። እንዴት ነው ውዶች? ዩቲዩብ ጋርስ እንዴት ነው? አላጋጫችሁም? ሰዓታችን አልተዛባም? በእውነት ሰዓታችን ተዛባ፣ ተጋጨ። በቃ የምንገባበትን እና የምንወጣበትን እኮ ሰዓት አናውቀውም። እኔማ በስማም ሚውት አድርጌው ተኛለሁ። አሁን ሲደክመኝ ማለት ነው። እና አንዳንዴ ደግሞ ሚውት ካላደረኩ ተኝ በቃ ከፍቼው ተኛለሁ ማለት ነው። እና ብቻ አስቸጋሪ ነው በነገራችን ላይ ዋይ በጣም ከበድ ነበር። እና እንግዲህ የሁላችንም ሰዓት ነው የተዛባው። አሁን ደግሞ ወደ ነበራችሁ ወደ ሰዓታችሁ ትመለሳላችሁ ብዬ አስባለሁ። እና ሁሉም ነገር ይስተካከላል ይባላል። እና ሁላችሁም ባላችሁበት ሰላማችሁ ይብዛ። እና እርስ በርስ የተጋገዝን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቪዲዮ ደግሞ እስከ መጨረሻው እንትን ባሉ ተከታተሉ። ሀሳብ አስተያየታችሁን ደግሞ አስቀምጡልኝ ማለት ነው። እና እንግዲህ ጥሩ ጊዜ እንደሚኖረን ተስፋ አድርጋለሁ። እዚህ ጋር እንደምታዩት አበባዎች ደስ አይሉም? በነገራችን ላይ እንደዚህ አበባ መዝራት ምናምን ነገር በጣም ነው ደስ የሚለኝ። እውነት ቢኖረኝ እየመኛለሁ። ቢኖረኝ በቃ እንደዚህ መዘራራት ምናምን ነገር ያው በጣም ደስ ይለኛል፣ ይመቸኛል ማለት ነው። እና አበባ የሚወድ ያው አበባ ጋብዣችኋለሁ ማለት ነው። ያው ይሄ አበባ ለእናንተ ነው። እንደምታውቁኝ ፍክት ብሎ ደስ አይልም? ዛሬ ደግሞ አየሩ ማለት ነው እኛ ጋር ትንሽ ዝናብ ጥሎ ነበርና አየሩ በጣም ነው ደስ የሚለው በነገራችን ላይ። እኔ ግን አሁን ከልጅ ጋር ለምጄ በነገራችን ላይ የኔ ልጆች የሉምና በጣም የሆነ ቅር ነው የሚለኝ ማለት ነው። እንዴት ነው ከልጅ ጋር ለምዳቸው ከዛ ልጅ ሳይኖር ሲቀር ደግሞ የሆነ በጣም ቅር ይላችሁ አይደለ? እና እኔ ጋር ደግሞ እንደዛ ነው የሆነ በቃ ቅር የሚለኝ ማለት ነው። ያው ልጆች ጋር ስለለመድኩ ምናምን ነገር በቃ አሁን እንደዚህ ግቢ ለመዞር ራሱ እንዴት አስጠላኝ መሰላችሁ? ምክንያቱም ልጆች አሉ ማለት ነው። በቃ ከነሱ ጋር ስሯሯጥ ምናምን ነገር ለምጄ ማለት ነው። አሁን ደግሞ እዚህ በግቢ ራሱ ለመዞር ወይ በቃ እንዴት ይከብደኛል አልኳችሁ። እና እንደምታዩት አንድ ቦታ ቁሜ ነው የምቀርጽላችሁ በነገራችን ላይ። ለምን አትሉም? በቃ አንደኛ ነገር ቤት አይደለም ያው ሰው ቤት ስለሆንኩ ማለት ነው። እና ቁሜ ነው እንትን የምለው ማለት ነው መቀርጸው። እዚህ ጋር ደግሞ እንት ምንድነች ብርቱካን ነች በነገራችን ላይ። ብርቱካን ነች ነው የመሰለኝ ዛፍ አለችና ቁሜ እንግዲህ መንቀሳቀስ እንጃ ብቻ ድብር ብሎኛል። ብቻ ይሄው እንግዲህ እነኔ ይመስላል እላችኋለሁ። ሌላ ምንድን ነበረ? ናም አይኔ ጃይ
ሞላ መጣሁ አወራለሁ። ሙዩ መጣሁ ሙዩ ካርዱን እመጣለሁ እና ማዘርጋውን ልደውል ነው። ካርድ መጣልኝ ማለት ነው። ካርድ መጣልኝ። እስኪ ማዘርጋ ከደወልኩ በጣም ሮመዳን ከገባኔ ጭራሽ ማዘርጋ ደውዬ አላውቅም። የሚገርማችሁ ነገር ማለት ነው። እስኪ አሁን እንግዲህ ያው ካርድ ልምላና እሷ ጋር ትንሽ ደውዬ የተወሰነ አወራለሁ ማለት ነው። ብቻ ያው አጭር ቪዲዮ ነው በነገራችን ላይ እንደነገሩ ዝም ብዬ እንደዚህ እንትን ያልኩላችሁ ማለት ነው። እስኪ ሌላ ጊዜ ወጣም ስል ምናምን ነገር እቀርጽላችኋለሁ። እንግዲህ ያው አሁን ላይ ግን እየወጣሁ አይደለም። በአጠቃላይ ሮመዳን ከገባ አንድ ቀን ወጥቼ አላውቅም። አሁን ደግሞ በቃ እንግዲህ ወር ሊሆነኝ ነው ውጭ ከወጣሁ ማለት ነውና ብቻ ያው ምንድን ልበላችሁ ያው ጥሩ ሙድ ላይ አይደለሁም። ብቻ በአጠቃላይ ጥሩ ሙድ ላይ አይደለሁም። ተፈጣሪ እግዚአብሔር ሁላችንም ሀሳባችን ያሳካውና ምናምን ነገር የልባችን መሻት እግዚአብሔር ያሳካልን ይፈጽምልን ነው የምለው። እና ብቻ አንዳንዴ የማያልፍ ቀን የለም። ሁሉም ያልፋል፣ ሁሉም ለበጎ ነው ይባላል። ብቻ ተመስገን። ነገራችን ላይ እንደዛ ስል የከፋ ነገር የለውም። ግን ያው ምንድን ልበላችሁ ብቻ ነው እንጃ ዝብርቅርቅ ያለ ስሜትና ዝብርቅርቅ ያለ ኑሮ ላይ ነኝ አሁን ያለሁት ማለት ነው። ብቻ እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን፣ ፈጣሪ ይመስገን ነው። እና ያው አበረታቱኝ እስኪ፣ ሀሳብ አስተያየታችሁን እፈልጋለሁ። ደግፍ አድርጉኝ፣ እኔም እደግፋችኋለሁ። ኮሜንት አስቀምጡልኝ፣ በኮሜንት እመጣለሁ። ሁላችሁም ሰብስክራይብ እያደረጋችሁ ኮሜንታችሁን አስቀምጡልኝ። በኮሜንት ደግሞ እመጣለሁ እኔም እናንተ ጋር ማለት ነው። ዘይሩኝ፣ ዘይራችኋለሁ። እርስ በርስ አብረን እንደጋገፍ ልጆች እና ለዛሬ እንግዲህ ይህን ያክል ካልኳችሁ ይበቃቸዋል። ምክንያቱም በቃ ምን ብዬ ላውራ ወደ ሁሉ የሆነ ጥፍት አለብኝ ማለት ነው። እኔም ብዙ ጊዜ የሆነ ቪዲዮ እየቀረስኩላችሁ አይደለም አይነው አውቃለሁ። ያው ወደፊት እቀርጽላችኋለሁ እንደ እግዚአብሔር ፍቃድ የራሴን ነገሮችን ሳስተካክል ምናምን ነገር ከተስተካከለልኝ ሁሉ ነገር አሁን ላይ የሆነ እንዳሰብኩት ብቻ ተገላባጦሽ እንደዛ ስለሆነብኝ ነው። እና እቀርጽላችኋለሁ እንዳታስቡ። በጥሩ ነገር እንደምመጣ ተስፋ አለኝ። እግዚአብሔር ያው ሰው ልጅ እንዳለው ሳይሆን እግዚአብሔር እንዳለው ነው ማለት ነው። እንትን ካለኝ በጥሩ ነገር እመጣለሁ ብዬ አስባለሁ ማለት ነው። እና ያው እንግዲህ መልካሙን ነገር ሁሉ ተመኘውላችሁ። እናንተ መልካም ነገር እንደምትመኙልኝ ተስፋ አደርጋለሁ። ሁላችንም እንበርታ፣ እንጠንክር፣ አብረን እናድጋለን። እና ይሄው በዚች አበባ ይችላል እናንተ ብያቸዋለሁ። እንኩ የኔ ወዶች እንግዲህ ይበቃናል፣ ለዛሬዋ ይብቃን። ስለምትከታተሉኝ ስለምታበረታቱኝ ከልብ አመሰግናለሁ። መልካም ጊዜ መልካም ቆይታ ይሁንላችሁ የኔ ወዶች። ባይ ባይ። መልካም የእናቶች ቀን ደግሞ